እስኪ አንድ ጥያቄ እንጠያየቅ። ስራ ብናቆም ገቢያችንም አብሮ ይቆማል? መልሱ አዎ ከሆነ ያው ለገንዘብ የሰራን ነው ማለት ነው። እና ዛሬ የምናየው ይህንን አዙሪት እንዴት መስበር እንደሚቻል ነው። ከቤት እጦት ተነስቶ ሚሊዮኔር እስከመሆን የደረሰውን የሮበርት ኪዮሳኪን የህይወት ታሪክ ስንመለከት ብዙ ነገር እንማራለን። ዋው! የዋረን ባፌት ቃላት እኮ በጣም ግልጽ እና ቀጥተኛ ናቸው። አስቡት እስኪ፣ ሁለት ምርጫዎች ብቻ ናቸው ያሉን። አንደኛው እስከምንሞት ድረስ ለገንዘብ መለፋት፣ ሁለተኛው ደግሞ እኛ ተኝተን እንኳን ገንዘብ የሚሰራበትን መንገድ መፍጠር። እንግዲህ ሮበርት ኪዮሳኪ የሚያስተምረን ልክ ይህንን ሁለተኛውን መንገድ ነው። እና ጥያቄው ይሄ ነው፣ ዛሬ ስራ ባይሰራ አንድ ሰው ገቢ ይኖረዋል? መልሱ አይ ከሆነ በጣም በሚያሳዝን ሁኔታ የገንዘብ ባሪያ ሆኗል ማለት ነው። እና የኪዮሳኪ ትምህርት ከዚህ እስራት እንዴት መውጣት እንደሚቻል የሚያሳየን የመጀመሪያው ቁልፍ ነው በሉ። እሺ እንግዲህ ወደ መጀመሪያው እና ምናልባትም በጣም ወሳኙ የኪዮሳኪ ሚስጥር እንምጣ። ሁሉም ነገር የሚጀምረው ከየት ይመስላችኋል? ከአስተሳሰብ ነው። አዎ፣ በመቸገርና በድህነት መካከል ያለውን እጅግ በጣም ሰፊ ልዩነት መረዳት የሁሉም ነገር መነሻ ነጥብ ነው። አዎ ልክ ነው የምታዩት። ይሄ ዛሬ ስለ ሀብት መገንባት የሚያስተምረው ሰው አንድ ወቅት ላይ ከ30ዎቹ አጋማሽ ላይ ያለ ከባለቤቱ ጋር መኪና ውስጥ ይኖር ነበር። እስኪ አስቡት። ይህ የሚያሳየን ትልቁ ነገር ከየት እንደተነሳን ሳይሆን አስተሳሰባችን ወዴት ሊወስደን እንደሚችል ነው። እንግዲህ የኪዮሳኪ ፍልስፍና ዋናው ማጠንጠኛ ይሄ ነው። ብሮክ ወይም መቸገር ማለት ጊዜያዊ ሁኔታ ነው። ያው የባንክ አካውንት ባዶ ሊሆን ይችላል፣ ያልፋል። ፑር ወይም ድሃ መሆን ግን የአእምሮ ሁኔታ ነው። ማንነትን የሚወስን እምነት ነው። ለእኔ በቃ አይሆንም ብሎ ማሰብ ማለት ነው። ኪዮሳኪ እኮ አካውንቱ ባዶ በነበረበት ጊዜም አእምሮ ግን በሀብት ሀሳቦች የተሞላ ነበር። ትልቁ ልዩነት ያለው እዚህ ጋር ነው። እና ጥያቄው አሁን ወደ እያንዳንዳችን ይመለሳል። አሁን ያለንበት የገንዘብ ሁኔታ ምንድን ነው? ማንነታችን ነው ወይስ እንደ ማንኛውም ፈተና የምናልፈው ጊዜያዊ ችግር ነው? እምን ለዚህ ጥያቄ የምንሰጠው መልስ የቀሪ ሕይወታችንን አቅጣጫ ይወስናል። በጣም ጥሩ። እስኪ አሁን ወደ ሁለተኛው ትልቅ ምስጢር እንለፍ። ይህ ደግሞ በጣም ወሳኝ ሽግግር ነው። ለገንዘብ ከመስራት ወጥተን ገንዘብ ለኛ እንዲሰራ ወደምናደርግበት መንገድ ማለት ነው። አብዛኞቻችን ያደግነው በደሃው አባት አስተሳሰብ ነው አይደል? በደንብ ተማሩ፣ ጥሩ ስራ ያዙ እና ለገንዘብ ተንክራችሁ ስሩ። ይህ ነው የምናውቀው። የሀብታሙ አባት አስተሳሰብ ግን ፈጽሞ የተለየ ነው። ገንዘብ ለእናንተ እንዲሰራ አድርጉ ነው የሚለው። ልዩነቱ ይሄ ነው። አንደኛው መንገድ የሌላን ሰው ህልም ለመግባት ስንለፋ፣ ሁለተኛው የራሳችንን ህልም የምንገነባበት መንገድ ነው። እሺ ታዲያ ገንዘብ እንዲሰራልን ማድረግ ማለት በተግባር ምን ማለት ነው? በጣም ቀላል ነው። እኛ በስራ ቦታ ባንገኝም፣ ሌላ ቦታ ብንሆንም፣ ተኝተንም እንኳን ኪሳችን ውስጥ ገንዘብ የሚያስገቡ ነገሮችን መፍጠር ማለት ነው። እነዚህ ነገሮች ናቸው እንግዲህ አሴትስ ወይም ሀብት የሚባሉት። ለምሳሌ የኪራይ ቤት ሊሆን ይችላል፣ የንግድ ድርሻ፣ ማንኛውም ነገር። በጣም ጥሩ። ታዲያ ይህን በተግባር እንዴት ነው ማድረግ የሚቻለው? መልሱ ያለው የገንዘብ እውቀት ላይ ነው። አንድ በጣም ቀላል ነገር ግን ሀብታሞች የሚያውቁትና ብዙ ሰው የማያውቀው መሰረታዊ ህግ አለ። ችግሩ የሚጀምረው ከምንማርበት ቦታ ነው። ትምህርት ቤት ውስጥ ስለ ሂሳብ፣ ስለ ቁጥር እንማራለን። ግን ገንዘብ ራሱ እንዴት እንደሚሰራ፣ እንዴት እንደሚባዛ፣ እንዴትስ እንደሚጠበቅ አንማርም። እና ይህንን እውቀት የግድ ከውጭ መፈለግ አለብን ማለት ነው። እንግዲህ የገንዘብ እውቀት መሰረቱ ይሄ ነው። በጣም ቀላል ህግ ነው። አሴት ማለት በቀላሉ ወደ ኪሳችን ገንዘብ የሚያስገባ ማንኛውም ነገር ነው። በቃ የኪራይ ቤት፣ አክሲዮን፣ ገቢ የሚያስገኝ ንግድ ምንም ሊሆን ይችላል። ዋናው ነገር ገንዘብ ወደ ውስጥ ማስገባቱ ነው። በተቃራኒ ደግሞ ሊያብለች የሚባል ነገር አለ። ይሄ ደግሞ ከኪሳችን ገንዘብ የሚያወጣ ማንኛውም ነገር ነው። ለምሳሌ የመኪና ብድር፣ የቤት ዕቃ ክሬዲት ወይም እነዛ በየጊዜው የምንገዛቸው ውድ ስልኮች ሁሉም ከኪስ ገንዘብ ያወጣሉ። እውነተኛው ልዩነት የሚመጣው እዚህ ላይ ነው። እስኪ ያስቡት፣ አንድ ሰው የደሞዝ ጭማሪ ያገኘ፣
አብዛኛው ሰው ምን ያደርጋል? ወዲያው አዲስ መኪና ይገዛል። ያ ማለት ሊያቢሊቲ ይጨምራል ማለት ነው። ሀብታም አስተሳሰብ ያለው ሰው ግን ያንን ተጨማሪ ገንዘብ ተጠቅሞ ትንሽ የንግድ ድርሻ ወይም አሴት ይገዛል እና ምን ሆነ? የመጀመሪያው ሰው ወጪው ሲጨምር የሁለተኛው ሰው ገቢው ነው የሚጨምረው። የሀብት መንገድ የሚለየው ልክ እዚች ጋር ነው። እሺ የሁሉ በጣም አሪፍ ነው፣ ግን ቆይ አሴት ለመግዛት እኮ ገንዘብ ያስፈልጋል። ገንዘብ ከሌለንስ የሚል ጥያቄ መነሳቱ አይቀርም እና የመጨረሻው የኪዮሳኪ ሚስጥር መልስ የሚሰጠው ለዚሁ ጥያቄ ነው። የሚገርመው ነገር ኪዮሳኪ ሀብት መገንባት የጀመረው በሪል ስቴት ወይም በትልቅ ኢንቨስትመንት አይደለም። በጭራሽ የጀመረው ለሰርፈሮች የሚሆን ውሃ የማያስገባ ቀላል የኪስ ቦርሳ ሰርቶ በመሸጥ ነበረ። ይህ ምን ያሳየናል? የመጀመሪያው አሴት የግድ ትልቅ መሆን የለበትም። ዋናው ቁም ነገር አንድን ችግር መፍታቱ ላይ ነው አለው እና ሌላኛው ወርቃማ ያስተሳሰብ ለውጥ ይሄ ነው። ገንዘብ የለኝም ማለት በቃ የአእምሮን በር መዘጋት ነው። ታሪክ አለቀ። እንዴት ገንዘብ ማግኘት እችላለሁ ብሎ መጠየቅ ግን አእምሮአችንን እንዲነቃቃ እና መፍትሄዎችን እንዲፈልግ ያስገድደዋል። ዋናው ምስጢር እኮ ይሄ ነው። አእምሮአችን ልክ እንደ ጡንቻ ነው። ስራ ካልሰራ ነው ይሟሻል። ነገር ግን እንዴት የሚለውን ጥያቄ ስንጠይቀው እንዲሰራ እናስገድደዋለን። አማራጮችን፣ እድሎችን እና አዲስ መንገዶችን መፈለግ ይጀምራል። የፈጠራ ሁሉ መነሻው ይሄ ጥያቄ ነው። ስለዚህ የሀብት ትልቁ ምስጢር ያለው በባንክ አካውንታችን ውስጥ ሳይሆን በአስተሳሰባችን ውስጥ ነው። ልዩነቱ ያለው አልችልም ከማለት ወጥቶ እንዴት እችላለሁ ብሎ መጠየቅ ላይ ነው እና ጥያቄው የመጀመሪያው አሴት ምን ይሆናል ብቻ አይደለም። እውነተኛው ጥያቄ ዛሬውኑ ያንን አሴት ለመፍጠር የመጀመሪያውን እርምጃ እንዴት መውሰድ ይቻላል የሚለው ነው። መልካም ሀሳብ።